ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳዊት ተፈሪ ለገሰና ደስታ ተገኛ በጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋሉን አስታወቀ። ሁለቱ ዋና ዋና ተጠርጣሪዎች የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድ ከ188 ሚሊዮን ብር በላይ ከተጎጂዎች በመሰብሰብ በበርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው የኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በጋራ በመተባበር በቁጥጥር ስር ውለው ለኢትዮጵያ ተላልፈው እንዲሰጡ ተደርጓል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቻቸው አማካኝነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ የማገቻ ቦታ በማቆየት በተለይ ሴቶች ላይ ጥቃት በማድረስና በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል ይላል ፖሊስ። የኢትዮጵያ ፌዴራል ፖሊስም ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሀገር በተቀናጀ መንገድ ወንጀሉን ሲፈጽሙ በቆዩ ዳዊት ተፈሪ ለገሰና ደስታ ተገኛ በጋዝ እንደዚሁም በግብረ አበሮቻቸው ላይ የፍርድ ቤት መያዣ ትዕዛዝ በማውጣት በውጭ ሀገር ያሉትን ከዱባይ ፖሊስ ጋር በጋራ በመተባበር በመስራት ተጠርጣሪዎቹ በቁጥጥር ስር ውለው ሐምሌ 10 ቀን 2018 ዓ.ም ለኢትዮጵያ ተላልፈው እንዲሰጡ አድርጓል። ተጠርጣሪዎቹ ምንም አይነት ሰውን ወደ ውጭ መላክ የሚያስችል ህጋዊ ፈቃድ ሳይኖራቸው በሀገር ውስጥ ያለው ቡድን ከውጭ ካለው ቡድን ጋር ትስስር በመፍጠርና በተቀናጀ መልኩ በተለያዩ ካምፓኒዎችና እናስቀጥራቸዋለን በማለት በ2015 ዓ.ም ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል ማታለያ የቱሪስት ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን በኢትዮጵያ ብር በድርሃምና በሪያል ገቢ የሚያደርጉ መሆናቸውን ፖሊስ ደርሼበታለሁ ብሏል። ገንዘቡን የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንደዚሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 ዓመት የመኖሪያ ፍቃድ እንሰጣችኋለን ካልከፈላችሁ ግን ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይተዋል ብለዋል ፖሊስም። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን የሚያከማቹበት ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችንና ሴቶችን በማገት ምግብ በ8 ቀን አንድ ጊዜ ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት እንደዚሁም ሴቶች ላይ ጾታዊ ጥቃት ሲያደርሱባቸው ስለመቆየታቸው ተደርሶበታል ብሏል ፖሊስም። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉት ግብረ አበሮቻቸው በሚሰጣቸው ትዕዛዝ ሰዎችን መልምሎ በመላክና የባንክ አካውንት ከፍተው ገንዘብ እያሰባሰቡ የነበሩ አንደኛ ብዙአየሁ አውግቸው በኃይሉና ሁለተኛ ረሃመት አበበ ሸቴ የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት በመከወን ላይ ስለመሆኑ ለኢትዮጵያ ቴሌቪዥን የላከው መግለጫ ያመለክታል።